በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እንደምን አላችሁ? እንኳን ወደ ምልአት በሰላም መጣችሁ። ዛሬ ከኔ ጋራ ስለ እግዚአብሔር መገለጥ የተወሰኑ ሀሳቦችን አንስተን የምንማማር ወይም የምንነጋገር ይሆናል ማለት ነው። እግዚአብሔር አምላክ በመካከላችን ገልጦ ሆኖ ምስጢሩን ጥበቡ እንዲገልጥልን መልካምና በጎ ፈቃዱ ይሁንልን። መገለጥ ስንል ቤተክርስቲያናችን ብዙ ጊዜ አስተርእዮ በሚል ቃል ይታወቃል። አስተርእዮ ማለት መገለጥ ነው። ይኸውም እግዚአብሔር አምላክ ለሰው ልጅ የተገለጠበትን መንገድ እንዲሁም ደግሞ መገለጡ ለምን እንዳስፈለገም ጭምር በሰፊው የምንማርበት የትምህርት ክፍል ሲሆን ፍጡር ያለ አስተርእዮ ወይም ደግሞ ያለ መገለጥ መንፈሳዊ የሆኑ ነገሮች ወይም ደግሞ ስለ እግዚአብሔር ሊያውቅ ሊረዳ አይችልም። ከአቅም አንጻር እግዚአብሔር አምላክ ከመታወቁም በላይ በመሆኑ ምክንያት ማለት ነው። ስለዚህ በተለይም ደግሞ በዓለም መላእክት እግዚአብሔር አምላክ ሰውን መላእክትን ፈጥሮ በከተማቸው ባኖረ ጊዜ ተሰውሮባቸው ነበረ። ከመገለጡ በፊት ያለውን ነገር በምናነሳበት ጊዜ በራሳቸው ምርምር ሊደርስበት የቻሉ አንዳችም ከመላእክት ወገን አልነበረም። በዚህ ምክንያት ማለት ነው በሃይማኖት ጸንተው ለተገኙት ወይም ደግሞ የጠበቁት አምላክን ማወቅን ላሹት ሁሉ እግዚአብሔር አምላክ ራሱን በመግለጡ እርሱን ምን ብለውታል? አውቀውታል ማለት ነው። ስለዚህ እግዚአብሔር ራሱን ካልገለጠ ፍጥረት በራሱ መርምሮን ተመራምሮ ሊያውቀው ስለማይችል ማለት ነው። ይሄ ብርሃን አደረገላቸው። በዚህ ምክንያት መላእክት የእግዚአብሔርን መኖሩ የእግዚአብሔርን ፈጣሪነት ተረድተዋል ወይም ደግሞ አውቀዋል ማለት ነው። በዚህ ጉዳይ ላይ መጽሐፍ አክሲማሮስ ላይ ይሄን ብርሃን እንደገለጠላቸው በሚናገርበት ጊዜ ምን ብሎ ይናገራል ማለት ነው? ዝንቱ ብርሃን ኮኖሙ ለመላእክት ጥበብ ይላል። ያም ብርሃን ለመላእክት እውቀት ጥበብ ሆነላቸው ይላል። ስለዚህ ያንን ደግሞ የገለጠላቸው ማን ነው? ስለዚህ ያን እንደሆነ እግዚአብሔር አምላክ ነው። እግዚአብሔር ራሱን ደግሞ ካልገለጠ ምን ማለት ስለማንችል ማወቅ አንችልም የሚለውን ነገር ይነግረናል ማለት ነው። ክርስትና የመገለጥ ሃይማኖት ነው። ክርስትና የመገለጥ ሃይማኖት ነው ስንል እግዚአብሔር ራሱን ካልገለጠ ማንም በራሱ ተመራምሮና በራሱ እውቀት ላይ በፍልስፍና ሊሆን ይችላል፣ በጥበብ ሊሆን ይችላል ተመራምሮ እግዚአብሔር አምላክን ሊያውቅ የሚችል አንዳችን የለም ማለት ነው። ስለዚህ እግዚአብሔር ራሱን ባልገለጠበት መልኩ እኛ የምናውቅበት አንዳችን አጋጣሚ አይኖርም ማለት ነው። በዚህ ምክንያት ምን ያስፈልጋል? እግዚአብሔርን ለማወቅ ያን እንደሆነ የእርሱ መገለጥ ያስፈልጋል። ከመታወቅ በላይ ስለሆነ ለእግዚአብሔር ለአነዋወሩ፣ ለመገኘቱ እንዲሁም ደግሞ ለባህሪው ሰዋዊ እውቀት ሊደርስበት የማይችል ነው። ይህንን በመጽሐፈ ቅዳሴ ላይ እስመ አልቦ እስተህላዊሁ አመክንዮሁ በማለት አባቶቻችን ይገልጣል። ምን ማለት ነው? ለአነዋወሩ ደግሞ ለመገኘቱ ምክንያት የለውም። ይሄም ለምሳሌ ፍጡር የምናነሳ ከሆነ የሰው ልጅ ለመገኘቱ ለአነዋወሩ ምክንያት አለው። ማን ያስገኘው ካለን እግዚአብሔር እንላለን። ፍጡራንን ማን ያስገኛቸው ካለን እግዚአብሔር ፈጠራቸው እንላለን። እግዚአብሔርን ማን ያስገኘው ካለን ምክንያት የለውም ለመገኘቱ ለአነዋወሩ እግዚአብሔር ማን ስለሌለው አስገኝ ስለሌለው ማለት ነው። ስለዚህ ራሱን ካልገለጠ ምን አይልም ማለት ነው። ሰው ተመራምሮ ሊደርስበት አይችልም። ምክንያት አለው ሰው ለመገኘቱ መንስኤ ያለው ሰው ለመገኘቱ ምክንያት የሌለውን ፈጣሪ እግዚአብሔር በራሱ ተመራምሮ ሊያገኝ የሚችል ስላልሆነ ማለት ነው። ስለዚህ ይህ የእግዚአብሔር መገለጥ ወይም ራሱን የገለጠበት መንገድ ደግሞ ቤተክርስቲያናችን በሁለት ከፍለን ማየት እንችላለን። ራሱን እግዚአብሔር ለፍጥረታቱ፣ ራሱን እግዚአብሔር ለሰው ልጅ፣ ራሱን እግዚአብሔር ለመላእክትም ለሌሎችም ነገር ራሱን እግዚአብሔር የገለጠበት መንገድ በሁለት ተከፍሎ ይታያል። ይኸውም የመጀመሪያው አጠቃላይ መገለጥ ነው። በውስጡ ብዙ ማሳያዎች አሉት። አጠቃላይ መገለጥ ስንል ምን ምንድን ናቸው የሚሉት። ሁለተኛው መገለጥ ደግሞ ልዩ መገለጥ ብለው ይናገራሉ አባቶቻችን። የመጀመሪያው አጠቃላይ መገለጥ ብለን የተናገርነው እግዚአብሔር በብዙ አይነትና ጎዳና የተገለጠበትን መንገድ ነው። እግዚአብሔር ፈጣሪ አስገኝ መሆኑን የምናውቅበት መንገድ ነው። ይኸውም ደግሞ በውስጡ ሶስት ነገሮች አሉት ብያቸዋለሁ። የመጀመሪያው ግዑዙ ዓለመ ፍጥረት ነው። ግዑዙ ዓለመ ፍጥረት ብለን በምንናገርበት ጊዜ የፍጥረታት መገኘት ወይም ደግሞ ይሄ ዓለም እግዚአብሔር አስገኝ እንዳለው እናውቃለን። ዓለምን በምናይበት ጊዜ ምክንያቱም ለአንድ ለተሰራ ነገር ሰራይ እንዳለው እንደምናውቀው ለምሳሌ እንዴት ነው ያለ እንደሆነ አንድን ቤት በምናይበት ጊዜ አናጺ እንዳለው እንደምንረዳ ሁሉ ማለት ይህን ቤት ማን ሰራው ካልን ያን ቤት አናጺ እንደሰራው እንደምንረዳው ሁሉ ዓለምን ማን ያስገኘ ካልን እግዚአብሔር እንዳስገኘ ያንን እንረዳለን። ስለዚህ በዚህ እናውቃለን። ይህን ጉዳይ አባቶቻችን ምን ይላሉ? እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ፣ እግዚአብሔር በፍጥረቱ ለፍጥረቱ ምን ይላል? ይታወቃል ብለው ይገልጻሉ። ስለዚህ ግዑዙ ዓለመ ፍጥረት እግዚአብሔርን መገኘት ነገር ይናገራል። መዝሙረኛው ዳዊትም እንደሚገልጠው ሰማያት እግዚአብሔርን ነገር ይናገራል ይላል። በሌላ ስፍራ
ፍጥረታት የእግዚአብሔርን አስገኝነት በሰፊው እንደሚናገር ወይም ደግሞ እንደሚገልጡ መጽሐፍ ቅዱስ ይህን በሰፊው ይገልጥልናል። ስለዚህ የመጀመሪያው አጠቃላይ መገለጥ ብለን የተናገርነው በፍጥረቱ በኩል የተገለጠ ነው። በሁለተኛ ደረጃ አጠቃላይ መገለጥ የሰው ባህሪ፣ ሰው እግዚአብሔር አምላክ ሰውን በአርአያው በምሳሌው እንደፈጠረው ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ገልጦ እናገኛለን። ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አምላክ ሰውን በመልካችን ሲል በራሱ መልክ ፈጠረው፣ እንደ ምሳሌያችን ሲል እሱን ወደ መምሰል የሚያድግ አድርጎ እግዚአብሔር አምላክ ሰውን ምን ብሏል? ፈጥሯል ማለት ነው። ስለዚህ ሰው የማን መልክ አለው? የእግዚአብሔር መልክ አለው። በዚሁም እግዚአብሔር አምላክ ሰውን ሲፈጥር ከሰባት ነገሮች እንደፈጠሩ አባቶቻችን ይናገራሉ። አራቱ ባህሪያተ ስጋና ሶስቱ ባህሪያተ ነፍስ ብለን የሚገልጣቸው አራቱ ባህሪያተ ስጋ ተብሎ የሚገለጡት እሳትነት፣ መሬትነት፣ ነፋስነትና ውሃነት፣ እነዚህን አራቱ ባህሪያተ ስጋ እንዲሁም ደግሞ ልባዊነት፣ ህያውነትና እስትንፋስነት ብለን ህያውነትና ዘላለማዊነት ብለን የምንገልጣቸው ሶስቱ ባህሪያተ ስጋ ከነዚህ እግዚአብሔር ፈጥሯል። ስለዚህ በባህሪያተ ነፍስ ሶስቱ ባህሪያተ ነፍስ እግዚአብሔር እነዚህን ነገሮች በውስጡ እንዲኖር አድርገው ሰውን ፈጥሮታል። ስለዚህ እግዚአብሔር በመልኩና ባህሪያው የፈጠረው ሰው እግዚአብሔርን ነገር የእግዚአብሔርን ማንነት የሚሰብክ የሚገልጥ አድርጎ ሰብኮታል። ለምሳሌ በነፍሱ እግዚአብሔር አምላክ በሰው ልጅ ነፍስ ባህሪያዊ ማንነት የእርሱን ግብረ ባህሪውን ገልጦበታል በዚህ ማለት ነው። ስለዚህ ሰውም የእግዚአብሔርን ነገር ይናገራል። ያንን በአጠቃላይ መገለጥ ውስጥ እንመለከታለን። ከባህሪያዊ ማንነቱ ባሻገረ እግዚአብሔር አምላክ መኖሩ የሰው ልጅ በህሊና ውስጥ ምን እንዲል አድርጎታል? እርሱን የማወቅ ዝንባሌን አስላድሮበታል እና በአጠቃላይ መገለጥ እናውቃለን። አንድ ሰው እንዲሁም በተፈጥሮ እያስገኘው ደግሞ የፈጠረው አካል እንዳለ የሚረዳበት መንገድ እግዚአብሔር አድርጓል። ይሄውም ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ እግዚአብሔር ሕያዊት ነፍስ ያለው ሆነ፣ ሰውም ሕያዊት ነፍስ ያለው ሆነ ብሎ በተናገረበት አንቀጽ ላይ እግዚአብሔር ሰውን ከምድር አፈር አበጀው የህይወት እስትንፋስም እፍ አለበት ብሎ ይናገራል። እፍ ያለበት የህይወት እስትንፋስ እሱን የማወቅ ዝንባሌ በውስጡ እንዲያደር ያደርገዋል እና ሁለተኛው የሰው ባህሪ ነው። ሶስተኛው በታሪክ ነው። ታሪክ ስንል እንግዲህ በጥንት የነበሩ ነገሮች እግዚአብሔርን የመኖሩን ነገር የመናገራቸውን ነገር ስናነሳ ነው። በመጽሐፍ ሊሆን ይችላል፣ ከሰዎችን በሰማናቸው ታሪኮች ሊሆን ይችላል። እነዚህ ነገሮች ምን ያስረዳሉ? እግዚአብሔር አምላክ ዓለማትን እንዳስገኘ በመጽሐፍ ቅዱስ በተጻፉ ታሪኮች ሊሆን ይችላሉ። እግዚአብሔር ዓለምን ካስገኘ በኋላ እየረዳም አብሮ እንደሚኖር ወይም ደግሞ ዓለምን በቸርነቱ እንደሚያኖር በዚህ መገለጥ በታሪክ ውስጥ ባለው መገለጡ የእግዚአብሔርን ነገር እናውቃለን። ሁለተኛው ይሄ ጠቅላላ መገለጥ ብለን በምንናገርበት ጊዜ ይህ ጠቅላላ መገለጥ ብለን የምንናገረው የእግዚአብሔር መኖሩን እንጂ ማንነቱንና ፈቃዱን ሙሉ በሙሉ የሚገልጽ አይደለም። በደንብ እናስተውል። ጠቅላላ መገለጥ እግዚአብሔር መኖሩን እንጂ ሙሉ በሙሉ ፈቃዱን እንዲሁም ማንነቱን የሚገልጽ አይደለም። ስለዚህ ሁለተኛው መገለጥም አስፈላጊ ነው ማለት ነው። ስለ እግዚአብሔር በምንናገረው ደግሞ እግዚአብሔር እንደዚህ ነው ብለን በምንናገረው ነገር ውስጥ ሁለተኛው መገለጥ ምንድን ነው እንደሆነ ልዩ መገለጥ ነው። ይህ ስፔሻል ሬቪሌሽን ተብሎ የሚገለጠው ልዩ መገለጥ። ይህ መገለጥ ልዩ የሚያደርገው ነገር ምንድን ነው እንደሆነ በቀጥታ ከእግዚአብሔር ለሰዎች ልጆች የተደረገ መገለጥ ነው። ከማን? ከእግዚአብሔር ከራሱ እንዲሁም በቀጥታ ለማን? ለሰው ልጆች። ይሄን በሶስት ማሳያዎች ማየት እንችላለን። የመጀመሪያው እግዚአብሔር ለነቢያቱ ወይም ደግሞ ከነቢያቱ ጋር ያደረገው መገለጥ ነው። ለነቢያቱ የተገለጠው በመጽሐፍ በሁሉም የነቢያት መጽሐፍት ላይ በምንናገርበት ጊዜ እግዚአብሔር በቀጥታ የሚሆን በሌላ መንገዶች በተለያዩ መንገዶች ለነቢያቱ ሲናገር እንሰማለን። ለሙሴ፣ ለታላላቅ ነቢያት ለእንደነ ኢሳያስ፣ ለእንደነ ሕዝቅኤል፣ ለእነ ዳንኤል እግዚአብሔር አምላክ ሲገለጥላቸው ወይም ደግሞ ሚስጥርን ሲገልጥላቸው እንዲሁም መኖሩን ሲያሳውቃቸው እንመለከታለን ማለት ነው። ስለዚህ ይህ ከልዩ መገለጥ የምንመድበው እግዚአብሔር መኖሩን በቀጥታ ለፍጥረታቱ ወይም ለሰው ልጅ ያሳወቅበት መንገድ ነው። ሁለተኛው ቅዱሳት መጻሕፍት ናቸው። ቅዱሳት መጻሕፍት ደግሞ እግዚአብሔር ለዚህ ዓለም ሰራይ መጋቢ መሆናቸው ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 መጽሐፍ ቅዱስ አንድ ሰው በሚያነብበት ጊዜ ዓለምን ማን ፈጠረ ለሚለው ቀጥተኛ መልስ ያገኛል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ንግግር ውስጥ ለዚህ ዓለም ለዚህ ሰማይና ምድር ብለን ላለንባት ዩኒቨርስ አስገኘው እግዚአብሔር አምላክ መሆኑን ይረዳል። ስለዚህ ቅዱሳት መጻሕፍት እግዚአብሔር ነገር ይናገር። ሰማይ እንዴት እንደተፈጠረ፣ ምድር እንዴት እንደተፈጠረች፣ በምድር ላይ ያሉት እግዚአብሔር አምላክ በመጀመሪያ ሰማይና ምድርን ፈጠረ በሚለው ውስጥ ሰማይን ከነ ሰራዊቱ ምድርን ከነ አራዊቱ ፈጠረ ብሎ አባቶቻችን ይገልጻሉ። ሰማይን ከነ ሰራዊቱ ውስጥ ሰማይ በሰማይ ያሉትን ሰማያዊ መላእክትን፣ በምድርም ያሉትን ምድራውያን የሰው ልጆችን ሌሎችንም ፍጥረታት
እንደፈጠረ መጽሐፍ ቅዱስ ይህንን በሰፊ ይገልጽልናል። ይሄ ደግሞ በመጽሐፍ ቅዱስ በኩል ያደረገው መገለጡ ከልዩ መገለጥ የሚመደብ ነው። ሶስተኛውና የመጨረሻው እጅግ በጣም ድንቅ የሆነው መገለጡ ደግሞ ስጋዌው ነው። እግዚአብሔር ካደረጋቸው መገለጦች ልዩ እንዲሁም ደግሞ ስለሱ ባህሪ፣ ስለ ፈቃዱ፣ ስለ ማንነቱ ባህሪ ስንል እግዚአብሔር በባህሪ አይታወቅም ብለናል። ግብረ ባህሪውን ማለት ነው። ስለዚህ ስለነዚህ ነገሮች በደንብ እንድንረዳ የሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን ነው። እሱ ሰው በመሆኑ ያላየነው፣ እሱ ሰው በመሆኑ ያልሰማነው፣ እሱ ሰው በመሆኑ ያላገኘነውን ነገር እንድናገኝ ሆነናልና ስለ እግዚአብሔር ነገር ወይም ደግሞ የእግዚአብሔርን ነገር በጉልህ እንድንረዳ የሆነው በዚህ በሶስተኛው የልጁ መገለጥ ማሳያዎች ውስጥ ነው ማለት ነው። ይሄን ጉዳይ ቅዱስ ዮሐንስ በሚያነሳበት ጊዜ እንዲህ ይላል። መቼም ቢሆን የዮሐንስ ወንጌል ምዕራፍ 1 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው እያለ ይናገራል። ስለዚህ እግዚአብሔር አይቶት የሚያውቅ የለም። ከነቢያቱ የተመኙ ነበሩ፣ ከነቢያቱ ያሹ የፈለጉ ነበሩ። ሙሴ ለምሳሌ ፊትን አሳየኝ ብሎ እግዚአብሔር አምላክን ሲለምን ወይም ሲጸልይ እንመለከታለን። እግዚአብሔር ግን ፊቴን አታይም፣ ፊቴን አይቶ ሊድን የሚችል የለም ብሎ ተናግሯል። ነገር ግን በመጨረሻው ዘመን ጀርባዬን ታያለህ ብሎ ቃል ገብቶለታል። ጀርባ ያለው በኋላ ዘመን በስጋዬ ተገልጬ ታየኛለህ ብሏል። አሁን በክርስቶስ መገለጥ ለምንድን ነው ልዩ መገለጥ የተባለው? ለምንድን ነው ከመገለጥ ሁሉ በላይ የሆነ የተባለው? ያን እንደሆነ በክርስቶስ መገለጥ አብ ወልድ መንፈስ ቅዱስን አይተናል። ለምሳሌ በብሉይ ኪዳን በምሳሌ ነበረ ሊታወቅ የነበረው ብዙ ነገሩ ግልጥ ሆኖ የተነገረ ነገር የለም። በአዲሱ ኪዳን በልጁ በኩል በተደረገው መገለጥ የአብን የወልድን የመንፈስ ቅዱስን ነገር አይተናል ወይም አውቀናል ማለት ነው። ለምሳሌ ባህረ ዮርዳኖስ የሥላሴ ነገር ይገልጣል። ደብረ ታቦር ላይ የተገለጠው መገለጡ የእግዚአብሔርን ባህርያዊ ማንነት እንዲሁም ደግሞ ፈቃዱንም ጭምር አውቀንበታል ማለት ነው። በሶስተኛውና በልጁ መገለጥ በአጠቃላይ ስለ እግዚአብሔር በምንናገርበት ጊዜ እግዚአብሔር ከመታወቅ በላይ እንደሆነ እናውቃለን። እግዚአብሔር ከመታወቅ በላይ ነው ብለን ግን ስለሱ ነገር የማንናገር አይደለንም። ምክንያቱም እግዚአብሔር ራሱን ስለገለጠልን፣ ራሱን የገለጠልን እግዚአብሔር የማይታወቅ ነው ብለን ስንናገር አበው እግዚአብሔር ኦርቶዶክሳውያን አባቶቻችን አንድ የሚናገሩት ነገር አለ። የነገሮችን አለመታወቅ ባለማወቅ እንዲሁም ደግሞ ባለመታወቅ ሳጥን ውስጥ እናስገባለን እንጂ እኛ ያላወቅ ነው ስላሌለ ነው ወይም ባለመኖሩ ነው ብለን አንደመድምም። በደንብ እናስተውል። ነገሮች አይታወቁም። አሁን የእግዚአብሔርን ነገር አናውቅም ብለን ተናገረን። ስለዚህ ስለሌለ ነው ማናውቀው ብለን ሳይሆን የምንናገረው የመጀመሪያው ያለማወቅ ሳጥን ብለን የተናገርነው የእኛ ጉዳይ ነው። ያለማወቅ ሳጥን ስትል እኛ ተመራምረን ልንደርስበት የማንችል ስለሆንም ከኛ አቅም አንጻር ነው እግዚአብሔር አለመታወቁ። በሁለተኛ ደረጃ ደግሞ ያለመታወቅ ሳጥን ነው። እግዚአብሔር በባህርያዊ ማንነቱ ማንም ሊደርስበት ማንም ሊያውቀው የሚችል የለም። አብን ከወልድ በቀር የሚያውቀው የለም፣ ወይ ከመንፈስ ቅዱስ በቀር የሚያውቀው የለም። ወልድን ከአብና ከመንፈስ ቅዱስ በቀር የሚያውቀው የለም። አብንም በፍጹም በሆነው ባህርያዊ ማንነቱ ከወልድና ከመንፈስ ቅዱስ በቀር ሊያውቀው የሚችል አንዳችም የለም። ስለዚህ እንዴት አድርገን እንረዳለን? ያን እንደሆነ በአለማወቅና በአለመታወቅ ሳጥን ውስጥ ያንን አስገብተን እናስባለን። እሱም እኛ በትሁት አእምሯችን ወይም ዝቅ ባለው አእምሯችን ወይም ደግሞ በትህትና ሆነን እግዚአብሔርን ያሻነው እንደሆነ እግዚአብሔር አምላክ እኛ በምንችለው በዘፈቀደ ማለት ነው አባቶቻችን እንደሚገልጹት ራሱን ይገልጥልናል። ይህ መገለጡ በሁለቱ መንገዶች ሊሆን ይችላል፣ ወይ በአጠቃላይ መገለጥ ወይ ደግሞ በልዩ መገለጥ በኩል ማለት ነው። ስለዚህ እግዚአብሔር አምላክ ዓለምን ፈጥሮ የተው አይደለም። ዓለምን ፈጥሮ እንዲሁ የራቃት አይደለም። ዓለምን ፈጥሮ በመጋቢነት ከዓለም ጋር በሚኖርበትም ጊዜ ስለሱ ማወቅ ያለብን እንድናውቅ እያደረገ የሚኖር አምላክ እንደሆነ በመረዳት እንድንኖር እግዚአብሔር አምላካችን ይፍቀድልን። በሌላ ክፍለ ጊዜ ሌሎች ርዕሰ ጉዳዮችን አብረን እየተመለከትን የምንሄድ ይሆናል ማለት ነው። ሁላችሁም ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።